አስገራሚው የሲራክ ጥበብ ክፍል 1። ልጄ ሆይ ለእግዚአብሔር መገዛትን ከፈለግ ሰውነትህን ለመከራ አዘጋጅ። ልብህን አቅና፣ ታገስ፣ አታወላውል። ብትጨነቅም አትጠራጠር። ነገር ግን እግዚአብሔርን ተከተለው፣ በፍጻሜህም ሕይወትህ ትበለጽግ ዘንድ አትተወው። የደረሰብህን ሁሉ ተቀበል፣ በችግርህም ወራት ታገስ። ወርቅን በእሳት ይፈትኑታልና ጻድቅንም በመከራ ይፈትኑታል። ነገር ግን እግዚአብሔርን እመነው፣ እርሱም ይረዳሃል። መንገድህንም አቅና፣ በእርሱም እመን። እናንተ እግዚአብሔርን የምትፈሩት ሆይ ቸርነቱን ደጅ ጥኗት፣ በመከራም እንዳትወድቁ ከእርሱ አትራቁ። እግዚአብሔርን የምትፈሩ ሆይ ዋጋችሁን እንዳታጡ እመኑት። እግዚአብሔርን የምትፈሩ ሆይ የዘላለም በጎነቱን ምሕረቱንና ደስታውን ተስፋ አድርጉ። በዘመን የቀደሙ ሰዎችን ተመልከቱ እወቁም። በእግዚአብሔር አምኖ ያፈረ ማን ነው? እርሱን በመፍራት የታገሰና የተጣለስ ማን ነው? ጠርቶቱስ ቸል ያለው ማንን ነው? እግዚአብሔር መሐሪ ይቅር ባይም ነውና ኃጢአትን ይቅር ይላል፣ በመከራ ቀንም ያድናል። ለሚጠራጠር ልቦና ወዮለት፣ ለጠማሞችም እጆችም ወዮላቸው። ሥራው ሁለት ለሆነ በሁለትም መንገድ ለሚሄድ ኃጢአተኛ ወዮለት። ለሚጠራጠርና ለማያምንም ልብ ወዮለት፣ ስለዚህም አያመልጥም። ትዕግሥታቸውን ላጡ ሰዎች ወዮላቸው። እግዚአብሔር በተመለሰባቸው ጊዜ ምን ያደርጉ ይሆን? እግዚአብሔርን የሚፈሩ ቃሉን አይረሱም፣ የሚወዱትም ትእዛዙንና መንገዱን ይጠብቃሉ። እግዚአብሔርን የሚፈሩ ሰዎች ፈቃዱን ይሻሉ፣ የሚወዱትም በሕጉ ይረካሉ። እግዚአብሔርን የሚፈሩ ልቦናቸው ያዘጋጃሉ፣ በፊቱም ሰውነታቸውን ያዋርዳሉ። በሰው እጅ ከምንወድቅ በእግዚአብሔር እጅ እንውደቅ፣ እንደ ልዕልናው የቸርነቱ ብዛት እንዲሁ ነውና። ልጆቼ ሆይ እኔን አባታችሁን ስሙኝ፣ በሕይወት ትኖሩ ዘንድ እንዲህ አድርጉ። እግዚአብሔር አባትን በልጆቹ ላይ አክብሮአልና የእናትንም ሥልጣን በልጆቿ ላይ ከፍ ከፍ አድርጓል። አባቱን የሚያከብር ልጅ ኃጢአቱ ይሰረይለታል፣ እናቱንም የሚያከብራት ልጅ ድልብ እንደሚያደልብ ነው። አባቱን የሚያከብር ልጅ በልጆቹ ደስ ይለዋል፣ በሚጸልይበትም ቀን ፈጣሪው ይሰማዋል። አባቱን የሚያከብር ልጅ ዕድሜው ይረዝምለታል፣ እግዚአብሔርን የሚሰማ ልጅ እናቱን ያሳርፋታል። እንደ አገልጋዮቹም ለወላጁ ይገዛል። በረከቱ ትደርስህ ዘንድ በቃልህም በሥራህም አባትህን አክብረው። የአባት በረከት የልጅን ቤት ያጸናልና የእናት እርግማን ግን መሠረትን ይነቅላል። አባትህን በማቃለል አትመካ፣ አባትህን ማቃለል ትምክህት አይሆንምና። ሰው በአባቱ ክብር ይከብራል፣ የሰውም ውርደቱ እናቱን በማቃለሉ ነው። ልጄ ሆይ በእርጅናው ጊዜ አባትህን እርዳው፣ በሕይወቱም ሳለ አታሳዝነው። ቢያረጅ አእምሮውንም ቢያጣ ለፈቃዱ እሺ በለው፣ እንደሚቻልህም አክብረው። ባረጀም ጊዜ አታስከፋው፣ ዋጋ በመቀበል ጊዜ አባትህን መርዳትህ አይዘነጋብህምና። ስለ ኃጢአትም ፋንታ ጽድቅ ትሠራልሃለች፣ በመከራህም ቀን ይታሰብልሃል። ፀሐይ በረድን እንደሚያቀልጠው ኃጢአቶችህ እንደዚሁ ይቀልጣሉ። አባቱን የሚጥል ሰው እግዚአብሔርን እንደሚሳደብ ነው፣ እናቱን የሚያሳዝናትም በእግዚአብሔር ዘንድ የተረገመ ነው። ልጄ ሆይ ሥራህ በሃይማኖትህ ይገለጥ፣ እውነተኞች ሰዎችም ይወዱሃል። እንደ ገናንነትህ መጠን
እንደዚሁ ራስህን አዋርድ፣ በእግዚአብሔር ዘንድ ዋጋህን ታገኛለህ። የእግዚአብሔር ሥራው ታላቅ ነውና በቅዱሳንና በትሑታን ዘንድ ይመሰገናል። የሚበረታብህን አትፈልግ፣ የማትችለውንም አትመርምር። ነገር ግን የታዘዝከውን አስብ፣ በስውር ያለው ግን አያስጨንቅህ። አላስፈላጊ ሥራዎችን አትመርምር፣ ከሰዎች ይልቅ ላንተ እጅግ ተገልጦልሃልና። ብዙ ሰዎችን መታበያቸው አሳታቸው፣ ብዙ ሰዎችንም የልቦናቸው ትዕቢት ጣላቸው። ጥፋትን የሚወዳት በእርሷ ይሞታል፣ ክፉ ልቦናም በመጨረሻው ይታመማል። ክፉ ልቦና በመከራ ይገረፋል፣ ኃጢአተኛ ሰውም በኃጢአቱ ላይ ኃጢአትን ይጨምራል። ለትዕቢተኞች ጥፋት ፈውስ የላትም፣ ክፉ ተክል በውስጣቸው ስር ሰዷልና። የብልህ ሰው ልቦና ምሳሌን ይተረጉማል፣ የአዋቂ ሰው ጆሮም ጥበብ መስማትን ትወዳለች። የምትነድ እሳትን ውሃ ያጠፋታል፣ ምጽዋትም ኃጢአትን ታስተሰርያለች። ምጽዋትን ለሚሰጥ ሰው በመጨረሻ ይታሰብለታል፣ በሚሰነካከልበትም ጊዜ መጠጊያን ያገኛል። ልጄ ሆይ ድሃውን የሚኖርበትን አትከልክለው፣ ከሚለምንህም ዓይኖችህን አትመልስ። የተራበች ሰውነትን አታሳዝን፣ ያዘነ ሰውንም አታበሳጭ። ያዘነ ልቦናን አታስደንግጥ፣ የሚለምንህንም አትለፈው። በሚያገለግልህም ቤተሰብህ ላይ አትቆጣ፣ ከድሃም ፊትህን አትመልስ። ከሚለምንህም ዓይንህን አትመልስ፣ ይረግምህም ዘንድ ለሰው ምክንያት አትስጠው። በልቦናው አዝኖ ቢረግምህ ፈጣሪው ጸሎቱን ይሰማዋልና። በብዙ ሰዎች ዘንድ እንድትወደድ ሁን፣ በዳኞች ዘንድ አገልግል፣ ራስህንም ከፍ ከፍ አታድርግ። ድሃውን በጆሮህ አድምጠው፣ በየዋህነትህም በጎ ቃልን መልስለት። የተበደለውንም ሰው ከሚበድለው ሰው እጅ አድነው፣ ለእርሱም መፍረድን ቸል አትበል። አባቱ ለሞተበት ልጅ እንደ አባት ሁነው፣ ለእናቱም እንደ ባሏ ቁምላት። እንደ ልዑልም ልጆች ትሆናለህ፣ ከእናትህም ይልቅ ይወድሃል። ጥበብስ ልጆቿን ከፍ ከፍ አደረገቻቸው፣ የሚፈልጓትንም ትቀበላቸዋለች። ጥበብን የወደደ ሕይወቱን ወደደ፣ ወደ እርሷም የሚገሰግስ ሰው በደስታ ይሞላል። ጥበብን አጥንቶ የሚይዛት ሰውም ክብርን ይወርሳል፣ እርሷም ያደረችበትን እግዚአብሔር ይባርካል። እርሷን የሚያገለግሉ ቅዱሱን ያገለግላሉ፣ የሚወዷትንም እግዚአብሔር ይወዳቸዋል። ጥበብን የሚሰማትም አሕዛብን ይገዛል፣ እርሷንም የሚያደምጣት ሰው ተዘልሎ ይኖራል። ካመንካት ታገኛታለህ፣ በዘመንህም ከፍ ከፍ ታደርግሃለች። ከእርሱ ጋር ትሄድ ዘንድ ትቀድማለች፣ ፈጽሞም ታስፈራዋለች። ሰውነቱን እስክታስገዛና በተግሳጿ እስክትፈትነው ድረስ ትገርፈዋለች፣ ታስተምረዋለችም። ከዚህ በኋላ ዳግመኛ ተቀብላ ደስ ታሰኘዋለች፣ ምስጢሯንም ትገልጥለታለች። ከእርሷ ወጥቶ ቢስት ግን ትለየዋለች፣ በጠላቱም እጅ ትጥለዋለች። ጊዜውን ጠብቅ፣ ከክፉ ነገርም ተጠንቀቅ። ስለ ነፍስህ በማፈር አታድላ። በማፈር ኃጢአትን የሚሠራ አለና፣ በማፈርም ጽድቅን የሚሠራ ሞገስንም የሚያገኝ አለና። ጉዳት በራስህ ስለሚደርስብህ የሰው ፊት አይተህ አታድላ። ሰውነትህን እንዳትጥል አትፈር። የሚናገርን ሰው መናገሩን አትከልክለው፣ ከቃሉ የተነሳ ጥበቡ ይታወቃልና፣ ትምህርቱም ከአንደበቱ ንግግር የተነሳ ይታወቃልና። ጽድቅን አትቃወም፣ ስለ በደልከውም በደል ንስሐ ግባ። ኃጢአትህንም መናገር አትፈር፣ የውሃ ሙላትን አትደፋፈር። ለሰነፍ ሰው ራስህን አታዋርድ፣ ለታላቅ ሰው ፊትም አታድላ። ፈጣሪህ እግዚአብሔር ስላንተ ይከራከርልሃልና
ለሞት እስክትደርስ ስለ እውነት ተከራከር። በአፍህ አውታታ አትሁን፣ ሥራህንም ቸል አትበል። ለመበደር እጅህን አትዘርጋ፣ በመክፈልም ጊዜ እጅህን ለመሰብሰብ አትመልስ። በቤትህ እንደ አንበሳ አስፈሪ አትሁን፣ ቤተሰብህንም አታስደንግጥ። ይህ ክፍል 1 የሲራክ ጥበብ ነው። ውድ አድማጮቻችን ቪዲዮው ላይክ ቻናሉም ሰብስክራይብ በማድረግ ለሁሉ እንዲደርስ እናድርግ። የእግዚአብሔር ልጆች እግዚአብሔር በያላችሁበት ጥበቡን ያብዛላችሁ። ክፍል 2 ይቀጥላል።